አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት ብዙ መጥፋት በኋላ ይዤላችሁ የመጣሁት የአሲር መፍጫ ነው። እንጂችን የመሰለ የአሲር መፍጫ አለችኝ። ብርቱካን አሲር ልፈጭ ነው። እንዴት እንደምትፈጭ እንዴት አይነት ማሽን እንደሆነ ላሳያችሁ ነው። እንግዲህ እዚህ ላይ ብርቱካን አለኝ፣ እዚህ ላይ ብርጭቆ አለኝ። አጥቤዋለሁ። ከዛ ምን አደርጋለሁ? ቆርጣለሁ። እንዴት ያለች መፍጫ ፈጣን ቅልል ያለች የምታምርናት እዚህ ላይ ይሰራል። ድምጿ እንደዚህ ነው። ታጠራቅማለች። ከዚህ ከዘጋዋ ታጠራቅማለች እዛው ራሷ ማለት ነው። ከዛ እንደዚህ ድምጿ አይረብሽ። በቃ አታስቸግር። በጣም ቅልል ያልሽን እንዳት አትነቃነቅም። ከታች እንትን አላት፣ የራሷ ማስቀመጫ አላት። ከዛ ማደርጋለሁ መሰለች እንደዚህ አድርጋታለሁ ማለት ነው። ፈጭቼ ጨርስ አወርዳለሁ። ትመስላለች። እንደዚህ ነው የሚፈጨው። እዘጋታለሁ ወደ ላይ። እዛ የፈጨሁትን አሲር ላሳያችሁ። ይሄ ምክንያቱም ስልክ በእጅ አስቀምጫው ነው፣ በአንድ እጅ መቁረጥ ስለማልችል አስቀምጫው ነው። ይህንን ይመስላል የፈጨሁት አሲሩ። ይችን መፍጫዋ አያት። ከገዛችሁ ይችን አይነት ግዙ። በጣም ፈጣን ቅልጥፍ ያለች የምታምር ናት። ገና ፈጭቼ አልጨረስኩም አለኝ እዚህ ጋር ልፈጭ ነው። ታዩት እንግዲህ ውድ ተመልካቾች ቤት እያያዘ ይቀርታል። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱ። ለምታበረታቱኝ ከልብ ነው የማመሰግነው። ያው እንግዲህ ከብዙ ፋት በኋላ ብቅ ብያለሁ። በጣም አይረብሽም አይደለም። በጣም ደስ የምትለው ብዙ ምትረብሽ አይነት አይደለችም። አሉ ሌሎች ከዚህ እንትን ያሉ ግን ይችኑ አለ። ሌሎች ሌላን ቀን አሳያችኋለሁ። ሌላ መፍጫዎችም አሉ ግን ይችን ነው በጣም የምወደው። ምክንያቱም ይኸው አትንትን አትልም፣ የመነቃነቅ ባህሪ ምናምን እንትን የላትም፣ ቆጭ ትላለች። ሌሎቹ ፕላስቲክ ናቸው፣ ስትፈጩባቸው ወደዛ ወደዚህ መንቀሳቀስ ባህሪ አላቸው ማለት ነው። እቺ ግን የተማከረኝ እዛው ቁጭ ትላለች፣ አትንቀሳቀስም። ከዛ ራሱ ታጠራቅማለች። መጠራቀም ያላት እያጠራቀመች ነው። አሁን ስጨርስ ከፍቼ አሳያችኋለሁ። ያው እኔ እጄን ስላመመኝ ነው የምጫነው። ተጫኑኝ አትልም። በቃ እንደዚህ ቁጭ ብቻ የምታደርገው ራሷ እየተሽከረከረ ትጨምቀዋለች። ግን እኔ ትንሽ እጄን እንትን ስለማነሳ ስለምጥል በጣም ስለደከመኝ በዛ ነው ሁለት እጄን የምጠቀመው እንጂ ኃይል አትፈልግም ማለት ነው። ራሱ ኃይል አላት። ያችኋት እንዴት እንደምታወርደው የያዘችውን አንድ ብርጭቆ የያዘችው
ብቻ በጣም የምትመቸኝ ቅልጥ ያለች ራሱን ብርቱካኑ ምንም እንትሳተል የራሱን ቴስት ይዞ ነው የሚወጣው። ሌላ ብርጭቆ መቀየር አለብኝ። ብቻት ራሷ ናት የምትሽከረከር የምትቸገር የምጨምቀው በጣም ሰነፍ ነኝ። ብርቱካንኛ ቤት ሞልቷል፣ ግን ሰነፍ ስለሆንኩኝ እንትን አልጠቀምም። ተነስቼ ሰርቼ ልጠቀም ዛሬ ትንሽ ራሴን ስላመመኝ እና ደግሞ ደም ማነስ ትንሽ ስላለብኝ ግዴታ እስኪ ልነሳና ቫይታሚን ሲ ካመጣጣ ለምን ብርቱካን እያለ ቫይታሚን ሲ እጠቀማለሁ ብዬ ልፈጭ ታገጅብኝ እና ብርቱካን ጠጡ ካለ ማለት ነው። ብቻት አጠራቀመችውን እየቀዳሽ ነው። ብርቱካን ለጤናችን ብዙ ሰዓት አትፈጅም። ቆዳችሁ እንትን ማለት መጠቀም ትችላላችሁ። እንትን ብላችሁ ማለት ነው። እንትን ብላችሁ ፈጭታችሁ ተፈታችሁ ታበስሉትና ትፈጩት ለቆዳ ብጣጩ ቆንጆ ነው እና ደግሞ ክሬም ለመስራት ይቻላል። ክሬም ከሰራችሁ በኋላ ከዚህ ታደርጉትና ፍሬዘር ታደርጉታላችሁ። ከዛ ቆንጆ ይሆናል። ያችሁት
እንዴት አድርጋ እንደፈጨችው ያያችሁት። ይኸው እዚህ ላይ ፍሬው ምናምን እዚህ ይቀራል ማለት ነው። እዛ እሷ እየጠለለች እዚህ ነው የምታወጣው። ይህንን ይመስላል። ውድ ተመልካቾች ያበረታቱኝ፣ ለምታበረታቱኝ ከልብ ነው የማመሰግነው። የዛሬ ቪዲዮ ይሄን ይመስላል። ጀዛኩሙላህ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ።